ውድ የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? ሰላምና ጤና እንዲበዛላችሁ እፈልጋለሁ። ዛሬ ላይ ግን ከእናንተ ጋር በአንድ ርዕስ ዙሪያ እንድንነጋገርና እንድንወያይ እፈልጋለሁ። ይህም አዳማዊ ማንነትና ጎሰኝነት የሚለው አዳማዊ ማንነትና ጎሰኝነት በሚለው ዙሪያ ከእናንተ ጋር መነጋገር እፈልጋለሁ። ይህ አዳማዊ ማንነት ማለት ምን እንደሆነ ሁላችሁም ጠንቅቃችሁ የምታውቁት ሲሆን ጎሰኝነት ማለት ደግሞ ምንድን ነው? ዛሬ ላይ በዓለም በአካባቢ በብሔር ብሔረሰቦች በቤተ ክርስቲያን በማህበራዊ ግንኙነት በምንፈጥራቸው አካባቢ ላይ ምን አይነት ተጽዕኖ እየፈጠረ ያለ ነገር እንደሆነ በደንብ ታውቁታላችሁ። ስለሆነ አዳማዊ ማንነት በቅዱስ መጽሐፍ ውስጥ ምን ማለት ነው በሚል ይገልጸዋል መጽሐፉ። ይህም አዳማዊ ማንነት ማለት የሰው ልጅ ጥንት ከአዳምና ከሔዋን እንደመጣ የሚያስረዳ መጽሐፍ በቅዱስ መጽሐፍ ውስጥ በዘፍጥረት ላይ ታዩታላችሁ። ይህ ማለት የሰው ልጅ ሁሉ አባት አዳም እንደሆነና የሰው ልጅ ሁሉ እናት ሔዋን እንደሆነች በዚሁ መጽሐፍ ላይ ተገልጸዋል። ይህ ብቻ ሳይሆን እስከ ዛሬ እየተወለድን እየበዛን የመጣንበት አግባብ ትላንትና ከአዳምና ከሔዋን ብቻ ተወልደን ተባስተን ወደዚህ እንደመጣን በዚሁ በቅዱስ መጽሐፍ ላይ ተጽፈዋል። ይህ እንዲህ እንዳለ ሆኖ አንድ ሰው አዳም አባቱ ከሆነ ሔዋን እናቱ ከሆነች የሰዎች ጎሰኝነት አስተሳሰብ ምንኛ ውሸትና ከንቱ እንደሆነ ወደ ታች ቀስ በቀስ ላስረዳችሁ እፈልጋለሁ። ወደ ሳይንስ እንምጣ። አንድ ሰው ሆኖ እንዲወለድ ምን ያስፈልጋል በሚለው ደረጃ 23 ክሮሞዞም ኤክስ የሚባለውን ከእናትና 23 ክሮሞዞም ኤክስ ዋይ የሚባለውን ከአባቱ ይወስዳል ማለት ነው። ይህ 23 ኤክስ የሚባለው ክሮሞዞም ወይም እንቁላል ወይም ኤግ በሚባለው ቢመሰልና በዚህ በክሮሞዞም ውስጥ 23 ኤክስ የሚባለው በሴትዮዋ እንቁላል ውስጥ የሴትዮዋ ማንነት የያዘ አጀንዳ አለ ማለት ነው። የትውልድ ትላንትና ከአባቷ ከቅድመ አባቷ ከዘር ዘመዶቿ የመጣ ማንነት በዛ በእንቁላል ውስጥ አታች ይሆናል ማለት ነው። ኤክስ ዋይ በሚባለው ውስጥ ደግሞ የወንድየው በስፐርም ሴል ውስጥ የወንድየው ማንነት ከቤተሰቦቹ ከማንነቱ ይዞ የመጣ ማንነቱን የሚገልጽ ነገር እዛ አታች ይሆናል ማለት ነው። ስለዚህ የሁለታቸውም ጥምረት አንድ ሰው ሌላኛ ሰው እንዲወለድ ያደርጋል ማለት ነው። ይህ የሚወለደው ሰው 50% የእናትየውን ማንነትና 50% የአባትየውን ማንነት ይዞ ይወለዳል ማለት ነው። 50% የእናትየው ማንነት የሚባለው የእናትየው ጥንት ያሉ ታሪኮችን ሁሉ ያ ኤክሴል ተሸክሞ ያመጣል። 50% ደግሞ ስፐርም የሚባለው የወንድየው ዘር ይዞ ያመጣል ማለት ነው። ስለዚህ አንድ ላይ ሆነው ዛይጎት የሚባለው ኤግ ሴል እና ስፐርም ሴል ሲገናኝ ዛጎት የሚባለው ፎርም ሆኖ ከዛ በኋላ ያ በጊዜ ገደብ እያደገ በእናት ማህፀን ውስጥ ሰው ሆኖ ይወለዳል ማለት ነው። ይህ ሲወለድ የሁለታቸው መረጃ የያዘ ነው ማለት ነው። በሌላ አገላለጽ አንድ አባት ሲዳማ ቢሆንና ኤክስ ዋይ የሚባለው ክሮሞዞም የሲዳማነት ማንነት ይዞ ይቀመጣል ማለት ነው። ሌላኛው እናት ኦሮሞ ብትሆን ኤክስ የሚባለው ክሮሞዞም የእናት ከሆነ የኦሮሞ ማንነት ይዞ ይቀመጣል ማለት ነው። ስለዚህ በአጋጣሚ አንድ ኦሮሞ እናትና አንድ ሲዳማ አባት ተጋብተው የሚወልዱት ልጅ አንድ የ50% የእናትየውን ኦሮሞአዊ ማንነትና 50% አባታዊ ወይም ሲዳማዊ ማንነት ይዞ ይወለዳል ማለት ነው። ይሄ ግልጽ ነው፣ የሳይንስ ነው፣ የኔ ንግግር አይደለም። ስለዚህ ይህ እንዲህ የሚሆን ከሆነ
ዛሬ ላይ እንደዚህ የተዋለድን የምንመጣ ከሆነ 50% በአንድ ሰው ውስጥ የእናት ፍቃድ አለ ወይም የእናት ዘር አለ፣ 50% የአባት ዘር አለ። ያ ማለት አባትየው በተለይ ያደረገ አስተዋጽኦ የለም፣ እናት በተለይ ያደረገችው አስተዋጽኦ የለም ማለት ነው። ስለዚህ የልጁ መወለድ እኩል ድርሻ አለባቸው ማለት ነው። የእናት እኩል ድርሻ፣ የአባት እኩል ድርሻ። በድርሻነት አይደለም ለማውራት የፈለኩት 50% የአባት ማንነት 50% የእናት ማንነት ይዞ እንደሚወለድ ብቻ ለማንሳት ያክል ነው። ይህንን እንደዛ ብዬ ካነሳው ስለኔ ላንሳ፣ ስለኔ ታሪክ ትንሽ ላንሳና እናንተም እንድትረዱት ይሁንና በስተመጨረሻ ይህንን ነገር እየተረዳችሁ ወደ ጎሰኝነቱ ጋር እመጣለሁ። ስለዚህ የመልካሙ እናት ማናት የሚባለውን ነገር ላንሳችሁ። መልካሙ ራሴው ነኝ። የመልካሙ እናት ማናት የሚባለውን ነገር ላንሳ። የእናቴ አመጣጥ አባቷ ካሳ ደበላ ይባላል። ብሔር ኦሮሞ ነው። እናቴ ኢታለም ተሰማ ትባላለች። ብሔር አማራ ናት። ስለዚህ ኦሮሞ የሆነ አባትና አማራ የሆነች እናት ተገናኝተው ወይም ተጋብተው ብርቱካን ካሳ የምትባለዋን እናቴ ተወለደች ማለት ነው። ብርቱካን ካሳ 50% የኦሮሞ ማንነት አለባት፣ 50% የአማራ ማንነት አለባት ማለት ነው በውስጧ ስትወለድ ማለት ነው። ይህ እንዲህ እንዳለ ወደ የመልካሙ አባት ወይም ወደ እኔ አባት ልምጣ። የኔ አባት ማቴዎስ አመጣጡ አሼ ሻሮ ብሔር ሲዳማ፣ ላሎ ሲአቦ ብሔር ሲዳማ ናት። ስለዚህ የአባቴ እናት ሲዳማ ናት፣ የአባቴ አባት ሲዳማ ነው። ሁለቱም ሲዳማ አንድ ላይ ሆኖ አንድ ማቴዎስ አሼ የሚባለው ተወለደ። ከተወለደ በኋላ እናቴ ነግሬያቸዋለሁ፣ ከአባት ኦሮሞና ከእናት ሲዳማ ነው የተወለደችው። አባቴ ደግሞ ሁለቱም ሲዳማ የሆኑ አባትና እናት ነው የወለዱት። ሁለታቸውም ተጋቡ። ማቴዎስና ብርቱካን ተጋብቶ እኔን ወለዱ። የመልካሙ አመጣጥ አባት ማቴዎስ አሼ ብሔር ሲዳማ፣ ብርቱካን ካሳ ብሔር ኦሮሞ፣ ኦሮማዊና አማራዊ ማንነት ያላት ግን ኦሮሞ የምትባል አንድ ላይ ሆኖ እኔ ተወለድኩ ማለት ነው። ስለዚህ መልካሙ ማን ነው የሚባለው ጋር እንምጣ። ስንት ማንነቶች አሉት? በውስጡ ያሉ ማንነቶች እንዴት ነው የሚለውን ነገር ልግለጥ። መልካሙ ማቴዎስ ውስጥ ያለው አጀንዳ ወይም ታሪክ ከጥንት ጀምሮ የነበረው ታሪክ የኦሮሞነት ታሪክ አለ በውስጤ፣ የአማራነት ማንነት ታሪክ አለ፣ የሲዳማነት ማንነት ታሪክ አለ በውስጤ ማለት ነው። ይህንን ለማንሳት እየፈለግኩ ያለሁት አባቴ ሲዳማ በመሆኑ ሲዳማ በሚባል እኔ በሲዳምነቴ ቢታወቅም እንኳ በውስጤ እኚህ አይነት የነበሩ ከዘር የሚመጡ ታሪኮች በውስጤ አታች ሆነዋል ማለት ነው። አታች ሆነው አሉ ማለት ነው። ስለዚህ አባት አማራ ከሆነ ልጅም አማራ ይሆናል፣ ኦሮሞ ከሆነ ኦሮሞ ይሆናል፣ ሲዳማ ከሆነ ሲዳማ ይሆናል። ግን እኔ ሎጂኩን ነው እያወራ ያለሁት 50% ማንነትና 50% ማንነት በሚለው ሎጂኩን ነው እያወራ ያለሁት። እኔ አሁን ሲዳማ ነኝ። ይሁንና ግን ውስጥ ከስር ይዤ የመጣቸው የአማራነት፣ የኦሮሞነት፣ የሲዳማነት ማንነት አታችድ ሆነዋል ማለት ነው በእኔ ውስጥ። ይህንን ነገር በደንብ እንድትይዙ ነው የሚፈልገው። ይህ እንዲህ እንዳለ ዘረኝነት፣ ጎሰኝነት፣ ጎጠኝነት ምንኛ ውሸትና ተራ ንግግር እንደሆነ የመወለዳችንን ታሪክ እንድናየው ፈልጋለሁ። ስለዚህ እኔ የቱ ጋ ነው ኦሮሞ ነው የሚጠላው? እኔ የቱ ጋ ነው አማራ ነው የሚጠላው? እኔ የቱ ጋ ነው ወላይታ ነው የሚጠላው? እኔ የቱ ጋ ነው? መጥላት አያስፈልግም የሚለውን ሳይንስ እዚህ ጋር ወይም መለያየት አያስፈልግም የሚለውን ነገር እዚህ ጋር ሰው ነን የሚለውን ነገር እንድታዩኝ ነው። ወደ አዳማዊ ማንነት እየሄድን እንደሆነ እኔ ያነሳሁት ከአያተ ጀምሮ ያለው 3 ትውልድን ነው ያነሳሁት። ከዛ በፊት የነበረውን አሁን 21ኛ ክፍለ ዘመን ላይ ነው ያለነው። እሱን አላነሳው። እሱን ቢያነሳ ኖሮ ወደ አዳም እንዴት እንደተቀየርን ማየት ይቻላል። ስለዚህ አባት ወላይታ ሆኖ ሲዳማን ያላገባ፣ ኦሮሞ ሆኖ አማራን ያላገባ፣ ኦሮሞ ሆኖ ገዴኦን ያላገባ፣ በብሔር ያልተጋባ ማንነት ወይም ያልተጋቡ ሰዎች አሉ ብሎ ማንሳት አይቻልም። ስለዚህ አይታችኋል እንዴት እየተዋህድን እንደሆነ። ጎሰኝነት ሞኝነት ነው፣ ጎጥኝነት ሞኝነት ነው ወደሚለው አስተሳሰብ እንድንመጣ ስለፈለኩ ነው። ላጠቃልለውና ሳጠቃልለው
ታላቅ የሚባል ብሔር፣ ታናሽ የሚባል ብሔር፣ ምርጥ የሚባል ብሔር፣ የወደቀ የሚባል ብሔር የለም። ስለዚህ ኢምንት ያክል አንድ ብሔር የበላይ ብሔር ሆኖ አንዱ ደግሞ የበታች ብሔር ነው ተብሎ የሚገለጠው የለም ማለት ነው። ሁላችንም እኩል ነን። አዳማዊ ማንነት ነው ያለን። ስለዚህ አሁን ደግሞ የጋብቻ ሂደታችን ወደ ጥንት አዳማዊ ማንነታችን እየወሰደን ነው ማለት ነው። ስለዚህ እኔ የበላይ ነኝ የሚል ብሔር የለም። እኔ የበታች ብሔር ነኝ የሚል አማራ ምርጥ ነው፣ ኦሮሞ ምርጥ ነው፣ ሲዳማ ምርጥ ነው፣ ወላይታ ምርጥ ነው፣ ገዴኦ ምርጥ ነው፣ ካምባታ ምርጥ ነው፣ ካፋ ምርጥ ነው። ስለዚህ ሁላችንም ቤስት ነን ማለት ነው። ሰው ነን እንጂ ከዚህ የተለየ ነገር ማንነት የለንም። ጎሰኝነት ለምን አስፈለገ ወይም ጎሰኝነቶችን ሰዎች ለምን ያደርጋሉ የሚባለው የራሳቸውን ጥቅም ለማራመድ ሲሉ አሉባልታ የሚሆን ሐሳብን አምጥቶ ያስረክባል ማለት። ስለዚህ ይህንን ሐሳብ ከወደዳችሁት እባካችሁ ሐሳቡ ከተመቻችሁ ላይክ፣ ሼር፣ ኮሜንት እና ኮፒ ሊንክ እያደረጋችሁ ይህንን መልካም ሐሳብ ከወደዳችሁት ጎሰኝነትን ለማቀጨጭ አንድነትን ለማበልጸግና ለማስቀጠል አንድ ቀን በሰይፉ ሾው እንድንገናኝ ኮፒ ሊንክ እያደረጋችሁ ለሰይፉ አድርሱልኝ ለማለት እፈልጋለሁ። ጎሰኝነት ሞኝነት ነው። ጎሰኝነት ማታለያ ነው። ጎሰኝነት አለመማር ነው። ጎሰኝነት ምንነትም አለማወቅ ስለሆነ ጎሰኝነት ይቁም፣ አንድነት ይቀጥል። አመሰግናለሁ።